በአውሮፓ ምድር የመጀመሪያዎቹ ክርስቲያኖች እነማን እንደሆኑ ማወቅ ትፈልጋላችሁ? ኮፒ ሊንክ እና ፎሎ በማድረግ ጀምሩ፣ ነግራችኋለሁ። በአውሮፓ ምድር የመጀመሪያዎቹ ክርስቲያኖች የፊልጵስዩስ ሰዎች ናቸው። ሐዋርያው ቅዱስ ጳውሎስ ወደዚህ ሲመጣ መጀመሪያ ያገኘው ወንዶችን ሳይሆን በወንዝ ዳር የሚጸልዩ ሴቶችን ነበር። እዚያ ሊዲያ የተባለች የሐምራዊ ልብስ ሻት ሴት በመጀመሪያ በአውሮፓ ምድር ክርስቲያን ሆና ተጠመቀች። ሐዋርያው ቅዱስ ጳውሎስም ሲላስ እስር ቤት ሳሉ የምስጋና ሰዓት ደረሰ። በዛን ሰዓት ምስጋና በሚጀምሩ ሰዓት እስር ቤቱ ተናወጠ፣ ምድር ተንቀጠቀጠች፣ የእስር ቤቱ በር ተከፈተ፣ እስር ቤቱ በብርሃን ተመላ። የዚህ ሰዓት የወይን ጠባቂው ተነሳ፣ ሲያይ እስረኞቹ ያመለጡ መሰሉት። በሩ ተከፍቶ ሲያይ ሰይፍ መዞ ራሱን ሊያጠፋ ሲል ሐዋርያው ቅዱስ ጳውሎስ አለን አልጠፋንም አለው። የዚህ ሰዓት እየሮጠ ሄዶ ከሐዋርያው ከቅዱስ ጳውሎስ ፊትና ሲላስ ፊት ሰገደ። ከዚያን ሰዓት ጀምሮ እሱና ቤተሰቦቹ አምነው ክርስቲያኖች ሆኑ። እንደዚህ ሲል ክርስትና በፊልጵስዩስ ቀጠለ ማለት ነው። የፊልጵስዩስ ክርስቲያኖች በብዙ መከራ ውስጥ ደስተኛ የሆኑ ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲጽፍላቸው በጌታ ደስ ይበላችሁ እያለ ጽፎላቸዋል ማለት ነው። ከተመቻችሁ ኮፒ ሊንክና ፎሎ እያደረጋችሁ